ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ለሪሚዲያል ተማሪዎች የፋይናል ኤግዛም የሚሰጥበትን ቀን ልነግራችሁ ነው የመጣሁት እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባር ከሆናችሁ ደግሞ ላይክ እያደረጋችሁ ብዙ ተማሪዎች ጋር እንዲዳረስ አድርጉልኝ። አንዴ ቆም ብላችሁ ሁላችሁም እስቲ ላይክ አድርጉልኝ። እኔ በተደጋጋሚ ቪዲዮዎች የሰራሁላችሁ ነው፣ እናንተ ግን ይሄን ያበረታታችሁኝ አይደለም። እስቲ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ ፋይሉ እንገባለን ማለት ነው። ከዚህ በፊት በሰጠዋችሁ መረጃ መሰረት የሁለት ዩኒቨርሲቲዎች የፋይናል ኤግዛም የሚሰጥበትን ቀን አሳውቂያችሁ ነበረ እና በዛሬው ዕለት ደግሞ 3 ዩኒቨርሲቲዎች አካዳሚክ ካላንደራቸውን አግኝቻለሁ ማለት ነው እና እነሱም ሚዛን ቴፒ የመጀመሪያው ሲሆን ሁለተኛ ላይ ያገኘነው ደግሞ የዲላ ዩኒቨርሲቲ ነው። ሶስተኛ ላይ ያገኘነው ደግሞ የደብረ ታቦር ዩኒቨርሲቲ ነው ማለት ነው እና ከዚህ በኋላም የሌሎቹን ዩኒቨርሲቲዎች በተከታታይ የምንለቅላችሁ ይሆናል ማለት ነው። በቀን ወይ 2 ወይ 3 ዩኒቨርሲቲዎችን በቀን እንለቅላችኋለን እና የቴሌግራም ቻናላችሁ ጆይን አድርጋችሁ መጠባበቃችሁን አትርሱ። የቴሌግራም ቻናላችን የመጀመሪያው ኮሜንት ሴክሽን ላይ ያስቀምጥላችሁ፣ ለዛ ሊንኩን ታገኛላችሁ። ጆይን ብላችሁ ማግኘት ትችላላችሁ። በቀጥታ ወደ ፋይሉ እንገባለን። በሚዛን ቴፒ የተገኘ አካዳሚክ ካላንደር ነው ይሄ እና እንደምትመለከቱት ፋይናል ኤግዛማቸው የሚሆነው ግንቦት 10 እና እስከ 14 ባሉት ቀናቶች ውስጥ ነው ማለት ነው እና ተማሪዎቹ ደግሞ ሚዛን ቴፒ ዩኒቨርሲቲውን ለቀው የሚወጡበት ቀን ደግሞ ግንቦት 18 ነው ብሏል፣ እዚህ ጋር እንደምትመለከቱት ማለት ነው። ፋይናል ኤግዛማቸው ከግንቦት 10 እስከ 14 ሲሆን ትምህርት ቤቱን ወይም ዩኒቨርሲቲውን ለቀው የሚወጡበት ቀን ደግሞ ግንቦት 18 ነው ማለት ነው እና በዚህ መሰረት እንደምትመለከቱት ማለት ነው እና ደግሞ ሌላኛው ደግሞ ያገኘነው የደብረ ታቦር እንመልከት። የደብረ ታቦርን ስንመለከት ፋይናል ኤግዛሙ የሚሰጥበት ቀን ደግሞ ከግንቦት 6 እስከ 12 ባሉት ቀናቶች ውስጥ ነው ማለት ነው እና ብዙዎቻችሁ ይህን ነገር እየጠየቃችሁ ነበረ። ይሄ ኤግዛም የሚሰጠው እኩል ነው ከትምህርት ሚኒስቴር ጋር እኩል አይደለም እንዴ? ሁሉም እኮ እኩል ነው የሚሰጠው እያላችሁ ነው። ይሄ ደግሞ የሚሰጠው የትምህርት ቤቱ የራሱ የፋይናል ኤግዛም አለው፣ ያንን ነው ማለት ነው እና ደግሞ እስከ መቼ ይወጣሉ ብሏል? ከግንቦት 30 ባሉት ቀናቶች ውስጥ ይወጣሉ ከደብረ ታቦር ዩኒቨርሲቲ ማለት ነው። ሌላኛው ያገኘው ነው ደግሞ የዲላ ዩኒቨርሲቲ ነው። የዲላ ዩኒቨርሲቲ ስንመለከት ከግንቦት 17 እስከ 24 ባሉት ቀናቶች ውስጥ የፋይናል ኤግዛም የሚሰጥ ይሆናል ማለት ነው እና ትምህርት ቤቱን ለቀው የሚወጡበት ቀን ደግሞ ሰኔ 7 2018 ዓመተ ምህረት ነው ማለት ነው። ዲላ ዩኒቨርሲቲ የተመደባችሁ ተማሪዎች ማለት ነው እና ይሄ ፋይናል ኤግዛማችሁ የሚሰጥበት ቀንና የምትወጡበት ቀን እዚህ ላይ ተቀምጦላችኋል ማለት ነው። ከዚህ በኋላም ሌሎች ዩኒቨርሲቲዎች ሲያሳውቁ በፍጥነት የምናሳውቃችሁ ይሆናል። የቴሌግራም ቻናላችንን ጆይን ማድረጋችሁን አትርሱ። የቴሌግራም ቻናላችንን የመጀመሪያው ኮሜንት ሴክሽን ላይ ታገኙታላችሁ እና ይሄንንም ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። እስከዚህ ድረስ ቪዲዮን ተከታትላችሁ ከመጣችሁ ችታል ማለት ነውና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።